ዲጂታል ማርኬቲንግ እና ትራዲሽናል ማርኬቲንግ እንመለከታለን። በአብዛኛው ሚስኮንሰፕሽን ያለው ትራዲሽናል ማርኬቲንግ ስንል የቆየ ወይም የተተወ ወይም የድሮ የተናቀ አይነት ሀሳብ የሚያመጣ ይመስላቸዋል አንዳንድ ሰዎች። እንደዛ ማለት ግን አይደለም። ከዲጂታል ማርኬቲንግ ቆየት ብሎ ወይም ለረጅም ጊዜ በማርኬት ውስጥ ስለቆየ ነው ትራዲሽናል ምንለው። ዲፋይን ስናደርገው ትራዲሽናል ማርኬቲንግ የምንላቸው እንደ ቲቪ፣ ሬዲዮ፣ ቢልቦርዶች እና የተለያዩ በራሪ ወረቀቶችን አዘጋጅታችሁ ምናምን ስታሰራጩ ይሄ ትራዲሽናል ማርኬቲንግ ይባላል። ዲጂታል ማርኬቲንግ የምንለው ደግሞ ቅድም ያነሳናቸው ሶሻል ሚዲያ ቻናሎችን በመጠቀም ሶሻል ሚዲያ ላይ ማርኬት ማድረግ ማለት ነው። በሁለቱ መካከል ያለው ዲፍረንስ ምንድነው ልትሉኝ ትችላላችሁ። በሁለቱ መካከል ያለው ትልቁ ዲፍረንስ ሪተርን ኦን ኢንቨስትመንት ሜዠር ማድረግ መቻል። ያ ማለትም ኢንቨስት ያደረጋችሁበትን ምን ያህል ሪዛልት መጣ የሚለውን ነገር ሜዠር ማድረግ ነው። ትራዲሽናል ሲሆን ቢልቦርድ ወይም ፍላየር ምናምን አዙራችሁ ምን ያህል በዛ ባዞራችሁት ወይም በሰጣችሁት ፍላየር ምን ያህል ሪዛልት መጣ፣ ምን ያህል ዲፍረንስ መጣ የሚለው ሜዠር ለማድረግ በጣም አስቸጋሪ ነው። በዲጂታል ማርኬቲንግ ከሄዳችሁ ግን እያንዳንዱ የምታወጣቸው ኢንቨስትመንት እና የምታደርጓቸው ልፋት ምን ያህል ሪዛልት እንዳመጣ ማወቅ ይቻላል። ሌላኛው ደግሞ በአብዛኛውን ጊዜ ትራዲሽናል ማርኬቶች በጣም ውድ ናቸው። ለቢልቦርድ የምታወጡት ወጪ በጣም ውድ ነው። ቲቪ ማስታወቂያ የምታወጡት ወጪ በጣም ከፍ ያሉ ናቸው፣ በብዙ ጊዜ የምናገኘው ማለት ነው። በዲጂታል ማርኬቲንግ ከሄዳችሁ ግን በተደጋጋሚ እየደረሳችሁ ቀለል ባለ ወይም አነስ ባለ ዋጋ ብዙ ሰዎች ጋር መድረስ ትችላላችሁ ማለት ነው። ለዛ ነው አብዛኞቹ ሰዎች አሁን ትራዲሽናል ማርኬቲንግ ትተው ወደ ዲጂታል ማርኬቲንግ ላይ ኢንቨስት እያደረጉ የሚገኙት።